ግድግዳ ላይ ተፈጸመ የሚል ትልቅ ጽሑፍ መስቀሏ ፊት መሃል ላይ ያለች ተፈጸመ። ብዙ አንዳንድ ግድግዳዎች እንደዛ ናቸው። ተፈጸመ ይላል፣ ሰው ግን አልተፈጸመም ብሎ ያለቅሳል። ግድግዳው ይሻላል። ሰው ያለቀሰ ነው። ተፈጸመ ይላል እዚህ ጋር። እኔ ግን እንጂ ፈራው። የዘላለም ሕይወት ነፃ ስጦታ ነው። የዘላለም ሕይወት አሁን የተቀበልነው ነው። አክሊል ነፃ ስጦታ አይደለም፣ በመልካም ስራ የምታገኘው ነው። አክሊል ወደፊት ቀጠሮ ነው። ሌላው መጨረሻው መለያ ዛሬ የምናየው የዘላለም ሕይወት አይወሰድም። ለምን? የተሰጠን በማን ምክንያት ነው? እግዚአብሔር እውነተኛ ኢየሱስን የሚያፈቅሩ ደካማ አማኞችንና አጭበርባሪዎችን የሚያቀው ቆይቶ ነው አይደለም? እግዚአብሔር ቆይቶ ነው የሚያቀው አይደል? እኔ እኮ የዘላለም ሕይወት በፊት የሰጠው እንደዚህ አይነት ሰው መስለኝ አይደለም። ያኔ እንዴ ምርጥ አማኝ አይደል የምትመስለው? እንዲህ ብለ በቃ ቆንጆ አማኝ መሰልከኝ ሰጠው። እኔ መቻወቅ አምጣ ይላል አይልም? ኧረ በኢየሱስ ምን አይነት ትምህርት ነው? እግዚአብሔር ከዚህ ሆኖ የሚመጣውን የሚያውቅ በመሆኑ አምላክ ተብሏል። ቆይ ለምሳሌ እነ ጴጥሮስን ሰበሰበ። ጴጥሮስ ማን እንደሆነ ታውቃላችሁ? በቃ 12ቱንም ታውቃላችሁ። 12ቱም እኮ የእግዚአብሔር ልጅ ሆኖ ስለመጣ መረጣቸው እንጂ አንድ ትልቅ ነቢይ ቢመጣ አይመርጣቸው። ዞር በሉ ከዚህ አካባቢ ነው። ዞር ማን? ጴጥሮስ ምንድና አንተ? ስምዖን ቅዥቃዣ። ይሄ የእግዚአብሔር መንግስት በቀዥቃዦች አይሰራ። አንተስ? ማቴዎስ ነኝ። ቀረጥ እየቀረጥክ ያጭበረበርክ። ዞር በል። እግዚአብሔር እንዳንተ አይነቱን አይፈልግ። እንዴ የመጣው ግን ንጹህ ቅዱስ ማንም ሊያማው የማይችል የእግዚአብሔር ልጅ ስለመጣ ምን እንዳረግ ታውቃላችሁ? እራት ከበሉ በኋላ እግራቸውን ሊያጠብ ሲል መጽሐፉ እንደዚህ ይላል፣ በዚህ ዓለም ሳለ የወደዳቸውን እስከ መጨረሻው ወደዳቸው። ይሁን መወደድህን መፈቀርህን በጸባይ በፊት ሞኝነት ለማምጣት ቲያትር አትስራ። እግዚአብሔር አንተን ሊቀበል እግዚአብሔር አንተን ሊወድበት የሚችል ምንም ምክንያት የለው። ምንም አታስመስሉ። እንዲህ ስላልን ውይ ሚል ይመስላችኋል? እንደዚህ በቃ ማይኮንም ዘማሪ ኮንን ወደ ላይ ይመስላችኋል? ይሄ ኃጢአተኛ ሳለን ከተወደድን በኋላ የመጣ ስታይል ነው። እሺ እንጂ እንዲህ ያልከውን ዳንኪራ ቤት ነበር የምታስነካበት። ምንም አይኔ ዳንኪራ ቤት አልሄድም ብትል ግፋ ቢል ደግሞ ጥምቀተ ባህር ሄደ እህም ነው ወድሽ ነበር እንደ መቀነት ከዚህ አታልፍም። ምንም ማምታታት ማጨረ። እኔ በጌታ ቤት ነው ያደግኩት ምናምን። እናቴ ወንጌላዊ ነበረች፣ አባቴ ፓስ ብሎ ይል ገና ስትፈጠር ከፍጥረት የቁጣ ልጅ ነው። ከናት ከአባት ፈቃድ በመወለድ ምክንያት የእግዚአብሔር ቁጣ የሚጠብቅ ሰው ነው። ምንም ማጭበርበር አያስፈልግም። ገና በኃጢአታችን ሙታን ሳለን ነው ከልጁ ጋር ሕይወትን የሰጠን። ሕይወት ሳይሆን ከልጁ ጋር ሕይወትን አልጠፋም በሉ። የተሰጠኝ ሕይወት በሉ። የተሰጠኝ ሕይወት ከልጁ ጋር። ልጁ ከጠፋ ጠፋለሁ። ምን አይነት ሸም የለም እንዴ? የዘላለም ሕይወት ሊጠፋ ይችላል። እንዴት ልትይዘው ነው? እሺ ሊጠፋ ይችላል። እንዴት ልትይዘው ነው? አያያዙ ትነግረን። አያያዙ የዘላለምን ሕይወት የሚያክል ነገር አንተን አደራ ብሎ እግዚአብሔር ይሰጣል አይደለም? ለዘላለም ሕይወት አንዳንዴ አንተ ለ1000 ብር ትታመናለህ አይደለም? የጴንጤ ያው ሁሉ ነገሩ መኒ ማይንድ። እግዚአብሔር ላንተ 1 ሚሊዮን ብር ሰጥቶ እስከሚቀጥለው 10 ዓመት ምንም አትንካው እሺ ቢል ምንድነው ትለው? ትንሽ አይተ አይ ሰርቼበት መልሳለሁ ነው የምትለው። ከላዋለ እንተና አለኝ አልነካም ከላዋላ እንትን ብዬ ተጠቅሜ መልሳለሁ። ስለዚህ እግዚአብሔር እንዳርጠቃለ በዘላለም ሕይወት የተቀበልከውን ሕይወት ካንተ ሰወረው። መጽሐፍ ምን ይላል? ሕይወታችሁ ተሰውሯል። ለምን አያምናችሁ? ይሄን የመሰለ የዳን ሕይወት ወስደ የት ጋር እንደምታውለው ስለሚያክ ሰወረው።
ምን ነው ሲባል ልጁን አምኖ እንጂ ያዳነህ አንተን አምኖ አይደለም። የዘላለም ሕይወት አይጠፋም። ኢየሱስ አይጠፋም። ለክርስቲያን የተሰጠው ሕይወት ከልጁ ጋር የተሰጠ ሕይወት ነው።